الله على العرش በምኑ? እሺ እንደዛ ይላል ሱራው ማለት ነው። አይ ነው አላህ على العرش استوى ስትል ምን ማለት ነው? አላህ على العرش ማለት ነው። ከሰማይ በላይ ነው ያለው አላህ። ስለዚህ ከሰማይ በላይ ስትል ከአንደኛ ሰማይ በላይ ነው። እንዴት ማለት? ከስንተኛው ሰማይ? አይ ቲንክ በእስልምና ወደ 7 ሰማዮች አሉ አይደለ? ከሰማይ በላይ ነው ስትለኝ ከየትኛው ሰማይ? ከአንደኛው ሰማይ ወይስ ከሁለተኛው ሰማይ? በሁሉም ሰማይ። በሁሉም ሰማይ። በሁሉም ሰማይ ምን? በሁሉም ሰማያት ነው። በሰባት ማለት ነው። ከሰባቱም በላይ ኦኬ ፋይን። ሱራ 50 ቁጥር 16 ላይ ቃል ክፈተው። ስለዚህ አላህ ያለው ከሰባት ሰማይ በላይ ነው ማለት ነው አይደለም? በሁሉም ማለት በሁሉም በሰባቱ ላይ ማለት ነው እኮ። በሰባቱም ሰማይ በላይ ነው ያለው። አውጣው ሱራን ያውጣውና ከአንደኛውም ሰማይ በላይ ማለት አልገባኝም እኮ። ከሰባተኛው በላይ ከተባለ ከሁሉም ሰማይ በላይ። እሺ ፋይን። አንተ እንዴት የገባህ? እቺን ክፍል አንብባት እስቲ። ሰውን ነፍሱ በሐሳቡ የምታጫውተውን የምናቀው ስንኮን በእርግጥ ፈጥሩ ነው። እኛም ከደም ጋሩ ጅማትን ይበልጥ ወደ እርሱ ቅርብ ነው። በዳዴ እኮ ነው ያስኬድከው ፊደሉን ራሱ ለማንበብ። አንተም እኮ እኔን አታውቅም ትለኛለህ። ለማንበብ እንኳን በዳዴ ፊደሉን እንደዚህ አስኬድኸው ማለት ነው። አፈርድሜን ያበላው። መልካም እሺ። የት ነው ያለሁት ይላል አላህ። አላህ የት ነው ያለሁት ይላል እዚህ ጋር ፊሰማ እዚህ ጋር ፊሰማ የሚል አለ። እዚህ ጋር የለም። ካዳ እዚህ ጋር የቱ ጋር ነኝ ያለሁት ነው የሚለው? ወይንስ የእናንተ ልባችሁ ጅማቱ ሰማ ነው? ሰማይ ነው የእናንተ ልብ አይደለም። ካልሆነ አላህ እኛም ከደም አንድ ፈጣሪ ነው ያለን፣ እሱም አላህ ነው። ሊስን እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነኝ ይላል። የደም ጋንህ ጅማትህ ያለው የልብህ ላይ ነው ያለው። ከልብህ ጅማት ይልቅ እኔ ቅርብህ ነኝ ይላል። አንተ ደግሞ አይን አላ ስልህ ፊሰማ ትላለህ። ሰማይ የት ነው ያለው? አናት። እዚህ ጋር ፊሰማ የሚል የለም። ኬት አመጣው? ከጅማትህ ይልቅ እኔ እዚህ ውስጥ ነኝ ያለሁት እያለ ነው አላህ። ቻሌንጅ አድርገኝ። ማይካችሁን አንሱት። ከኋላ እየመከሩ ላሉ ስጣቸው። ወይ ቻሌንጅ አድርጉኝ። አትድከም። ፈጣሪ ኢሳ ነው። አይደለም። ትክክል። አልደክምም። አይደለም። ተሳስቼ አልተሳሳትክም። ትክክል ነህ። ወንድማችን ምን ብሏል? ፈጣሪያችን ኢሳ ነው። ትክክል። ኢሳ ነቢ ነው። ተሳስቼ ነው። ኢሳ ነቢ ነው። አይደለም፣ ትክክል ነው ያልከው። አልተሳሳትክም። አይደለም፣ ኢሳ ነው። አይደለም። ተሳስቼ ነው። ቅድም ብለሃል። አትድከም። ትክክል። ኢሳ ነው ፈጣሪ ብለሃል። ትክክል ነህ። ሞራድ ቦይ ነቢ ነው። ፈጣሪ ነው ብለህናል እኮ አሁን። የአላህ ባሪያ ነው። ፈጣሪ ነው ብለህን ነበር። ረስተኸው ነው? የእስራኤል መጀመሪያ የወረደው መምህር ነው። አንተ በትክክል ብለህ ነበር። ከኋላ እየመከሩ ያሉት ናቸው እያሳሳቱ ያሉት። ማይኩን ተቀብለው ቢሄዱበት እነሱ አሪፍ ነበረ። ኤኒዌይስ በቃ እንደ ሚታርክ ጎበዝ። አብዲ ናስር እፎይ፣ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። መልካም። ይህን ክፍል እንዴት ታየዋለህ? አላህ ከደም ስራችሁ ይልቅ እኔ ቅርብ ነኝ ይላል። አላህ የት ነው ያለው ብለህ ነው የምታምነው? አርሽ ላይ ነው። አንተ ታምን በዚህ
ከደምህ ስር በላይ ቅርብ ነኝ እያለ ለምንድን ነው አርሽ ላይ ነው የምትለው? በሰው እኮ አይመሰልም አለ። እኔስ መች መሰልኩት? አንተ እኮ ነው የመሰልከው። አርሽ ላይ ነው ካልከው እኮ የሆነ የተቀመጠ ግዙፍ አካል ያለው ቁጭ ያለ አደረግከው። እዚህ ጋር ግን ከደማችን ቅርብ ከሆነ ግን ከማንም ስለማይመሰል አርሽ ሲባል እኮ ዙፋኑ ነው እንጂ ዙፋኑ ነው ደረጃው ከፍ ሲደረግ ግልጽ ለማድረግ ነው እንጂ አይ አላህ በሁሉም ቦታ ይገኛል። ደምን የሚያንቀሳቅሰው ማን ነው? የበላውን እንዲፈጭ የሚያደርገው ማን ነው? እሱ ፖቴንሻል ነው። የፖቴንሻል ጉዳይ ሳይሆን ጥያቄ አላህ ራሱ በኢሴንሱ የት ነው ያለው? አለል አርሽ እስተዋ ሌላ ቦታ ላይ ሊገኝ ይችላል። ፊ አይ መካን የትም ኦኬ። በሱ ቁጥጥር ስር ውስጥ በመካንስ ሊገኝ ይችላል። በመካስ ሊገኝ ይችላል። በማይገባው ሽንት ቤት ብቻ ነው። የትም ብትል ራምዚ አላህ ስራ ጠብቅ። እስኪ ሰው እያወራ ጣልቃ ትግባ። ስለዚህ ከአለመካ እንደተገኘ ብሎ በመካም ይገኛል፣ ከሰማይ ውስጥም ይገኛል። የትም ይገኛል። አላህ ከምን ውጭ ኩን ፈየኩን ነው። እሱም ሽንት ቤት ሲገባ የሚቆሽሽ ሆነ ፊዚካል ቢንግ ነው፣ በባክቴሪያዎች ሊጠቃ የሚችል ነው። በደንብ አስተውሉ ውዶቼ። የትኛውም ፍጡር የትኛውም ንጹህ የተባለ ፍጡር ለፈጣሪ እሱን የሚያነጻው አይደለም። የትኛውም ውሃ ቆሻሻን ያነጸራል፣ ፈጣሪም ውሃ ቆሻሻ ኖሮበት የሚያጠራው አይደለም። ሁሉን ነገር ፈጣሪ ይቀድሳል፣ ሁሉን ነገር ያነጻል። እርሱን ግን የሚያነጻው እርሱን ግን የሚቀድሰው ፍጡር የለም። የሙስሊሞቹ አላህ የሚቆሽሽ ሆኖ ሽንት ቤት ከገባ የሚቆሽሽ ከሆነ እሱ ፊዚካል ቢንግ ነው። አንደኛ ፀሐይ እንኳን ቆሻሻ ያቆሽሻትም። ፀሐይን ቆሻሻ ማቆሻ ከሆነ እንዴት ነው ለፈጣሪ ታዲያ ቆሻሻ ያቆሽሿል ብሎ የሚታሰበውስ? ይሸተዋል ይገመዋል የሚባለው ለእኛ ነው የሚነገሩት። እነዚህ ቆሻሾች በሙሉ የሚነገሩ ከእኛ አንጻር ነው። እኛ ምን ስለሆንን እኛ ምን ስለሆንን ለባክቴሪያ ኤክስፖዝ ስንሆን በቀላሉ ስለምንታመም ፈጣሪ ዘንድ መታመም የለም። ምክንያቱም እሱ ህመም አያውቅምና አይታመምምና። ማይታመም ከሆነ መሽተት፣ መግማት እነኚህ ሴንስ ኦፍ ኦርጋኖች አሏል። ከዛ አንጻር ለእኛ የሚነገሩ ናቸው። መሽተት በራሱ ምናምን መግማት እነኚህ ከዛ ሳይነስ ሚይዝህ ከሆነ ፈጣሪ እንደዛ አይደለም። ለፈጣሪ እነኛ አይነገሩ። ስለዚህ የቆሸሸውን የረከሰውን የሚያጠራ የሚቀድስ እንጂ እዚህ ቦታ ከሆነ ይቆሽሻል፣ እዛ ቦታ ከሆነ ግን ንጹህ ስለሆነ ነው። ለፈጣሪ ለባህሪው የማይስማማው የማይሆነው ምንድነው? እሱ ኃጢአት እርክሰት ያለበት ቦታ ላይ በምን አይገኝም? በምህረት አይገኝም። በቁጣ ግን ሊገለጥ ይችላል። እዛም በቁጣ ይገለጣል። በምህረት ግን አይገኝም። በምን ቦታ ላይ? በኃጢአት ቦታ ላይ፣ በእርክሰት ቦታ ላይ። እርክሰት ስንል ግን ይሄ እዚጋ ሽንት ቤት አለ እዚህ አካባቢ ላይ ከሆነ ይገማዋል ምናምን፣ እዛ ጋር ከሆነ ግን እዚጋ ፈጣሪ አለ። ምክንያቱም ንጹህ ነው። ንጽህናን በአንተ ለክተ ለፈጣሪ ወይስ እምነት የለም? በእግዚአብሔር አምናለሁ። እግዚአብሔር ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አንድ ክፈተው። በማን ነው ማምነው? እኔ የማን ነው ድምፅ የሚደርበው? ሐናን ሚታር ዮሐንስ 14 ምዕራፍ 1 ላይ እንደዚህ ይላል፣ በእግዚአብሔር እመኑ በእኔ ደግሞ እመኑ ይላል። በአብ አምናለሁ፣ በወልድ አምናለሁ፣ በክርስቶስም አምናለሁ። ምንድነው ጥያቄ? ይታያል። እግዚአብሔር ነው። ሶስቱ ይታያሉ። ሶስቶቹ በባህሪ እግዚአብሔር ሊታይ አይችልም። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ወይም ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አምላክ በባህሪው ይታያል ይላል። ከም አብዲ ተጠየቀው ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን። ስለዚህ
አይን ከሰጠኸው ድንበር አበጀህለት ማለት ነው። ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ ብለህ ሰራህ ማለት ነው። አይን የሚያዋስነው የሚያካብበው ከሆነ እሱ ደግሞ ፋይናይት ፈጣሪ ትራንሴንደንት ነው ብለን ነው የምናምነው። ፈጣሪ ኢንፋይናይት ነው ብለን ነው የምናምነው። ሰው አይኖች እርሱን ሊያካልሉት፣ ሊያካብቡት፣ ሊያዋስኑት አይችሉም። የሚታይ ነገር በራሱ ደግሞ ምንድን ነውና የሚታይ ነገር ግዙፍ ነገር ነው። ግዙፍ የሆነ ነው የሚታየው። ግዙፍ ነገር ደግሞ በባህሪው ምን ይፈልጋል? ቦታ ይፈልጋል። ቦታ የሚፈልግ ነገር ደግሞ ምንድን ነው? ፍጡር ነው። ግዙፍ ነገር ይታያል። ያ የሚታይ ነገር ደግሞ ቦታ ይፈልጋል። ቦታ የሚፈልግ ነገር በሙሉ ደግሞ ፍጡር ነው። አምላካችን እግዚአብሔር ምንድን ነው? መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ መንፈስ እንደማይታይ ይናገራል።